ሰላም ወደ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ጂኦግራፊ ሪሜዲያል ኤግዛም ከቻፕተር 2 ካልኩሌሽን ፓርቱን ለብቻው ነው ይዤላችሁ የመጣሁት። ባለፈው ቆይታችን ቲዮሪውን ፓርት ሰርተን ነበር። አሁን ደግሞ ካልኩሌሽን ፓርቱን ለብቻው ነው የሚሰራው። የግድ መስራት ስላለብን ነው። ምክንያቱም ጥያቄ ላይ ፈተናችሁ ላይ ስለማይቀር ማለት ነው። እና ስክሪፕቶና ሉክ ብትይዙ በጣም ጥሩ ነው። አብረን እየሰራን ስለምንሄድ ማለት ነው። ስክሪፕቶና ሉክ መያዛችሁ እንዳራሱ። ኩዌሽን ነምበር 1 ኢፍ ዘ ሊነር ስኬል ኦፍ ኤ ማፕ ኢዝ 1 ሴንቲሜትር ቱ 5 ኪሎ ሜትር ዋት ኢዝ ዘ ኤሪያል ስኬል አለ። ሊነር ስኬላችንን ሰጥቶናል። የጠየቀ ምንድነው እሱ ኤሪያል ስኬላችንን ነው የጠየቀን። ኤሪያል ስኬላችንን ደግሞ እንዴት ነው የምናገኘው? ኤሪያል ስኬል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ሊነር ስኬል ሊነር ስኬልን ስኩዌር ማድረግ ማለት ነው። ሊነር ስኬልን ምን ማድረግ ስኩዌር ማድረግ ነው እሱ ማለት ነው። የተሰጠን አሁን እዚህ ጋር ተሰጥቶናል። ምን ተሰጥቶናል? ሊነር ስኬል ተሰጥቶናል። ይሄን ሊነር ስኬል ስኩዌር ማድረግ ብቻ ነው እሱ ማለት ነው። ስለዚህ ስኩዌር ስናደርግ 1 ሴንቲሜትር ስኩዌር ስናደርግ 1 ሴንቲሜትር ስኩዌር 5 ኪሎ ሜትርን ደግሞ ስኩዌር ስናደርግ 25 ኪሎ ሜትር ስኩዌር ይሰጠናል ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። ምንም ብዙ የሚከብድ ነገር አለም። ኩዌሽን ነምበር 2 on a map with a scale of 1 ratio to 200,000 two cities are 8 centimeter apart what is actual ground distance in kilometer ይላል። የተጠየቅነው ምንድነው እሱ actual ground distanceአችንን በኪሎ ሜትር አስቀምጡ ነው እሱ ያለን። ground distanceአችንን ደግሞ እንዴት ነው እሱ የምንፈልገው? ground distance is equals to map distance ሲባዛ ስኬል ዲኖሚኔተር ማድረግ ብቻ ነው ማለት ነው። ስኬል ዲኖሚኔተር ማድረግ ነው እሱ። እዚህ ጋር እንትናችን ሰጥቶናል። ማፕ ዲስታንሳችን ስንት ነው እሱ? ኤ ሴንቲሜትር ነው እሱ። ኤ ሴንቲሜትርን እንጽፋለን። ኤ ሲባዛ ስኬል ዲኖሚኔተራችን ደግሞ ስንት ነው እሱ? እዚህ ጋር ስኬላችን ሰጥቶናል። 1 ሬሾ 200ኛ ሺህ ሰጥቶናል። ስለዚህ 200 ሺህ ነው እሱ የምናደርገው። 200 ሺህ ይሄን እነኝ ሁለቱን ስናባዛ 8 ሲባዛ በ2 16 ይሆናል። 16 ሲቀጥል ስንት ዜሮ ነው እሱ የምንጨምረው? 4 ዜሮ 5 ዜሮ እንጨምርባቸዋለን። 1 2 3 4 5 ዜሮ ማለት ነው። እና 1.6 ሚሊዮን ሴንቲሜትር መጣልን ማለት ነው። እሱ ደግሞ አስቀምጡ ያለን በኪሎ ሜትር ስላለን እዚህ ጋር በኪሎ ሜትር አስቀምጡ ስላለን ይሄን ወደ ምን እንመልሰዋለን? ወደ ኪሎ ሜትር እንመልሰዋለን ማለት ነው። ወደ ኪሎ ሜትር ለመመለስ ምንድነው የምናደርገው? ይሄንኑ ለስንት ማካፈል ነው እሱ? ለ100 ሺህ ማካፈል ነው ማለት ነው። 1 ሴንቲሜትር 1 ኪሎ ሜትር 100 ሺህ ሴንቲሜትር ስለሆነ ማለት ነው። ለ100 ሺህ እናካፍለዋለን። 1 2 3 4 5 ዜሮ ማለት ነው። እቺን 5 ዜሮ ቤትኛው እናጠፋዋለን? ከላይ ባለው በእነኝ እናጠፋዋለን ማለት ነው። ስለዚህ ስንት ይሆናል? 16 ይሆናል ማለት ነው። 16 ኪሎ ሜትር ስኩዌር ሆነ ማለት ነው መልሳችን። ስለዚህ መልሳችን ምንድነው እሱ የሚሆነው? ኤ ላይ ያለው ነው እሱ ማለት ነው መልሳችን የሚሆነው። ኩዌሽን ነምበር 3 a gradient between 2 points is 8% if a horizontal distance is 2500 ሜትር what is the altitude difference ይላል። የተጠየቅነው አሁን ደግሞ ምንድነው እሱ altitude differenceአችንን ፈልጉ ነው እሱ የሚለን። ግሬዲየንት ሰጥቶናል 8% ሰጥቶናል። ሆሪዞንታል ዲስታንሳችን ደግሞ 2500 ሜትር ሰጥቶናል ማለት ነው። አሁን የጠየቀ ምንድነው እሱ altitude differenceአችንን ነው ማለት ነው። altitude differenceአችንን ደግሞ እንዴት ነው እሱ የምናገኘው? altitude difference is equals to gradient ሲባዛ ሆሪዞንታል ዲስታንስ ኦቨር 100 አይደለም እናገኘው። ፎርሙላዎቹን ካላያችሁ መጽሐፍ ላይ ሄዳችሁ ማየት ትችላላችሁ። አልቲቱድ ዲስታንሳችን እንዴት ነው የምናገኘው? አልቲቱድ ዲፈረንሳችን እንዴት ነው የምናገኘው? ግሬዲየንት ሲባዛ ሆሪዞንታል ዲስታንስ ሲካፈል ለ100 አድርገን ነው እሱ ማለት ነው የምናገኘው። አሁን ማስገባት ብቻ ነው፣ ምንም የሚከብድ ነገር የለውም። አልቲቱድ ዲፈረንሳችንን እዚህ ጋር ሰጥቶናል። ግሬዲየንታችን ሰጥቶናል 8 ነው የተሰጠን። ግሬዲየንታችን 8 ሲባዛ ሆሪዞንታል ዲስታንሳችን ደግሞ 2500 ነው እሱ 2500 ሲቀጥል ደግሞ ሲካፈል ለ100 ማድረግ ነው እሱ። በቃ ምንም ነገር የለም፣ ለ100 ማድረግ ነው እሱ። እዚህ ጋርኛው 2 ዜሮ በዚች 2 ዜሮ ማጥፋት ነው እሱ። 8 ሲባዛ 25 ይቀራል መጨረሻ ላይ 8 ሲባዛ 25 ስንት ይቀራል? 200 ይቀራል ማለት ነው። ስለዚህ መልሳችን 200 ሜትር ነው እሱ ማለት ነው። 200 ሜትር ደግሞ ምን ላይ ነው ያለችው? ቢ ላይ ነው እሱ ያለችው 200 ሜትር ማለት ነው። ኩዌሽን ነምበር 3 on a map the horizontal distance between two contour line is 5000 meter, the contour interval is 100 meter, what is the gradient percent ነው እሱ የሚለው። አሁን ደግሞ የተጠየቅነው ምንድነው እሱ? ግሬዲየንት ነው እሱ የተጠየቅነው። ምን ተሰጥቶናል? ሆሪዞንታል ዲስታንስ ተሰጥቶናል። ሲቀጥል ደግሞ ኮንቶር ኢንተርቫላችን ተሰጥቶናል ማለት ነው። ግሬዲየንትን ደግሞ እንዴት ነው እሱ የምናገኘው? ግሬዲየንት እዚህ ኳልስቱ ግሬዲየንት እንዴት ነው እሱ የምናገኘው? ግሬዲየንት እኩል ይሆናል አልቲቱድ ዲፈረንስ ሲካፈል ሆሪዞንታል ዲስታንስ ሲባዛ በ100 አድርገን ነው እሱ የምናገኘው ማለት ነው። ግሬዲየንት ከተባላችሁ ምን እንደምታደርጉት አልቲቱድ ዲፈረንስ ሲካፈል ለሆሪዞንታል ዲስታንስ ሲባዛ በ100 ነው እሱ የምታደርጉት። አሁን እዚህ ጋር እያስገባን መስራት ብቻ ነው፣ ምንም የሚከብድ ነገር የለውም።
አልቲቱድ ዲፍረንሳችን ስንት ነች? እሷ እዚህ ጋር 100 ሜትር ነች። እሷ ኮንተር ኢንተርቫል ማለት አልቲቱድ ዲፍረንስ ነው እሱ። ስለዚህ 100 ሜትር 100 ሲካፈል ሆሪዞንታል ዲስታንሳችን ደግሞ ሰጥቶናል። እዚህ ጋር ሆሪዞንታል ዲስታንሳችን 500 ሜትር ብሎናል። ስለዚህ 500 እናደርጋለን ሲባዛ 100 ነው ብለናል። እዚህ ጋር 100 ነው እሱ። ይሄ እቺ 100ዋ ፎርሙላ ነች፣ የምንሰራባት ግሬዲየንት የምንሰራባት ፎርሙላ ነች። ስለዚህ 100 እናደርጋለን። አሁን መቀናነስ ብቻ ነው። እችን 2 0 በዚህ 2 0 እናጠፋለን። 50 ሲካፈል ማን ነው እሱ? እዚህ ጋር 5000 ነው፣ ይቅርታ 5000 አለ እዚህ ጋር የተሰጠን ሆሪዞንታል ዲስታንሳችን። ስለዚህ እችን 2 0 በዚህ 2 0 እናጠፋለን። 100 ሲካፈል ለ50 ይቀራል። 100 ሲካፈል ለ50 ወይ እችኛውን 0 በዚህ እናጠፋለን። 10 ሲካፈል ለ5 ስንት ይቀራል? 2 ይቀራል ማለት ነው። ስለዚህ መልሳችን 2% ነው እሱ ማለት ነው የሚሆነው። በፐርሰንት ግሬዲየንት በፐርሰንት ስለሚቀመጥ መልሳችን የቷ ነው የምትሆነው? ኤ ላይ ያለችው 2% ነች እሷ የምትሆነው ማለት ነው። Question number 5. A map has an aerial scale of 1 cm scale to 64 km square. What is the linear scale? ቀደም እዛ ጋር ኤሪያል ስኬል ነበር የተጠየቀው። አሁን ደግሞ ሊኒየር ስኬል ነው የተጠየቅነው ማለት ነው። ሊኒየር ስኬላችን ስንት ነው እሱ የሚለን። ሊኒየር ስኬላችንን ደግሞ ለማግኘት ምንድነው የምናደርገው? ሊኒየር ስኬል is equal to square root of aerial scale. ኤሪያል ስኬልን ስኩዌር ሩት ውስጥ መጨመር ብቻ ነው፣ ሌላ ምንም ነገር አናደርግም። ስለዚህ ይሄን የተሰጠነን 1 ሴንቲሜትርን ቱ 64 ኪሎ ሜትርን ስኩዌር ሩት ውስጥ መጨመር ነው። ስኩዌር ሩት ውስጥ ስንጨምር 64 ስኩዌር ሩት ከስኩዌር ሩት ስትወጣ ስንት ሆና ትመጣለች? 8 ኪሎ ሜትር ሆና ትመጣለች። 1 ሴንቲሜትር ስኩዌር ከስኩዌር ሩት ውስጥ ስትወጣ ስንት ሆና ትመጣለች? 1 ሆና ትወጣለች ማለት ነው። ስለዚህ 1 ሴንቲሜትር ቱ 8 ኪሎ ሜትር ይሆናል ማለት ነው። መልሳችን ምን ላይ ያለው ይሆናል? ሲ ላይ ያለው 1 ሴንቲሜትር ቱ 8 ኪሎ ሜትር ይሆናል ማለት ነው። Question number 6. On a contour map, the lower contour is 400 meter and the upper contour is 500 meter. The distance between them on the map is 10 millimeter. A point is 4 millimeter from lower contour toward upper contour. What is altitude point ነው እሱ። አሁን እዚህ ጋር ምንድነው እሱ? እዚህ ጋር ለብ ብላችሁ ስሙኝ። የተጠየቅነው ምንድነው እሱ? altitude ፖይንታችንን ነው የተጠየቅነው ማለት ነው። altitude ፖይንታችንን ደግሞ የምናገኘው እንዴት ነው እሱ? ፎርሙላዋን ልጻፍላችሁ መጀመሪያ። altitude ፖይንት እንዴት ነው የምናገኘው? እኩል ይሆናል ሎወር ኮንተር ወይም ደግሞ ኤልሲ ሲደመር ዲ1 ሲባዛ ቪ1 ኦቨር ዲ አርግተን ነው የምንሰራው። እዚህ ጋር ምን መሰላችሁ? እቺ ኤልሲ ማለት ሎወር ኮንተር ነች እሷ። እቺ ኤልሲ ማለት ሎወር ኮንተር ነች። ዲ1 ማለት ደግሞ ምንድን ነች እሷ? ዲስታንስ ኦፍ ሎወር ኮንተር ወይም ደግሞ ከሎወር ኮንተር ውስጥ ዲስታንስ። እቺ 4 ሚሊሜትር ያለችው ማለት ነው። ፖይንት 4 ሚሊሜትር ፍሮም ሎወር ኮንተር ቱ ዋርድ አፐር ኮንተር። እቺ ማለት ነው ፎር ዲ1 ማለት። ሲቀጥል ደግሞ ቪ1 ማለት ደግሞ ኮንተር ኢንተርቫሉ ነው እሱ። ኮንተር ኢንተርቫላችን ደግሞ ስንት ነው እሱ? እዚህ ጋር ተሰጥቶናል። የኮንተር ማፕስ ሎወር ኮንተር 400 ሜትር እንደ አፐር ኮንተር ኢዝ 500 ሜትር ይላል። ኮንተር ኢንተርቫል ማለት ደግሞ እነኚህ ሁለቱ መሃል እዚችና እዚች መሃል ያለው ኢንተርቫል ነው እሱ። እነኚህ ሁለቱ መሃል ያለው ኢንተርቫል ስንት ነው እሱ? 100 ነው እሱ ያለው ማለት ነው። 100 ማድረግ ነው እሱ። እዚህ ጋር ኮንተር ኢንተርቫላችን 100 ነው እሱ። ሎወሩ እና አፐሩ የሚራራቀው ማለት ነው። ዲያችን ደግሞ እዚህ ጋር ሲካፈል ለዲያ እና ደግሞ ዲያችን ምንድነች እሷ? 10 ሚሊሜትር ነች እሷ። እዚህ ጋር ተሰጥቶናል አይደለ? ዘ ዲስታንስ ቢትዊን ኦን ዘ ማፕ ኢዝ እነኚህ ሁለቱ ደግሞ የሚራራቁ በማፕ ላይ ስንት ነው እሱ? 10 ሚሊሜትር ተብለን ተሰጥቶናል ማለት ነው። እና እዚህ ጋር አንድ የረሳኋት እንትን አለች። አይ በቃ ልክ ነኝ። ሲቀጥል አሁን ምንድነው የምናደርገው? እያስገባን መስራት ብቻ ነው እሱ ማለት ነው። ሎወር ኮንተራችን ስንት ነች እሷ? 400 ሲደመር ዲዋናችን ደግሞ ስንት ነች? እችን እንደዚህ ማድረግ ትችላላችሁ። መጀመሪያ እችኛዋን አንድ ላይ ተሰራላችሁ። 400ን ተተውና እችኛዋን ነው እሱ መጀመሪያ የምትሰሩት። ከዛ ዲዋናችን ስንት ነች እሷ? የተሰጠችን 4 ነች። 4 ሲባዛ ቪዋናችን ደግሞ ስንት ነች? ቪዋን ማለት ሁለቱ 500 እና 100 መሃል ያለው ስንት ነው እሱ? 100 አለ ያለው 500 እና 400 መሃል ሲካፈል ዲ ማለት ደግሞ ስንት ነች እሷ? 10 ሴንቲሜትር ብለናል። 10 ሚሊሜትር ብለናል አይደል? 10 ማለት ነው። ጨረስን በቃ ሌላ ምንም ነገር የለም። እና በግራፉን ከመጣባችሁ ማለት እንደዚህ በኮንተር ተደርጎን ከመጣባችሁ ሌላ ምንም ግራ መጋባት ነገር የለም። በቀላሉ የምትሰራ ነች ማለት ነው። ከዛ ምንድነው እሱ እዚህ ጋር የምናደርገው? 40 ሲባዛ በመቶ 400 ይሆናል። ሲካፈል 10 አለች እዚህ ጋር 10 ማድረግ ነው እሱ። 400 ሲካፈል ለ10 40 ይሆናል ማለት ነው። 40 እዚህ ጋር ጻፋት 40 ትሆናለች ማለት ነው። እዚህ ጋር ስንት አለን? 400 የተውነው ነበረ ሲደመር 40 ስንት ይሆናል? 440 ይሆናል ማለት ነው። መልሳችን አጠቃላይ መልሳችን 440 ነው እሱ ማለት ነው። 440 ሜትር ነው እሱ ማለት ነው። ይሄ ፖይንቱ የዚች ፖይንቷ 440 ሜትር ነው እሱ። 440 ሜትር የቱ ጋር ነው እሱ የሚገኘው? ኤ ላይ ነው እሱ። 440 ብሏል ማለት ነው ያለው
ምንም ብዙ የሚከብድ ነገር የለውም። የጂኦግራፊ ካልኩሌሽን ፎርሙላዎቹን ብቻ በደንብ ማወቅ ነው እንጂ የሚከብድ ነገር ምናምን የለም እዚህ ላይ። ኩዌሽን ነምበር 7 ዘ ዲስታንስ ቢትዊን 2 ፖይንትስ ኦን ማፕ ዊዝ ስኬል 1 ሬሾ ቱ 500,000 ኢዝ 12 ሴንቲሜትር ይላል። ዋት ኢዝ ዘ አክቹዋል ግራውንድ ዲስታንስ ኢን ኪሎ ሜትር ይላል። ቅድም እዛ ጋር ሁለተኛ ጥያቄ ነው። ሶስተኛ ጥያቄ ላይ ሰርተን ነበረ ግራውንድ ዲስታንሳችንን ማለት ነው። እስኪ መጀመሪያ ፖዝ አድርጋችኋል። እስኪ ሞክሯል ማለት ነው። በጣም ቀላል ጥያቄ ነች። የተጠየቀው ምንድነው እሱ ግራውንድ ዲስታንሳችንን ፈልጉ ነው የተባልነው። ግራውንድ ዲስታንስ ኢዝ ኢኳልስ ቱ አበዛው ቆይ ግራውንድ ዲስታንስ ኢዝ ኢኳልስ ቱ ማፕ ዲስታንስ ሲባዛ ስኬል ዲኖሚኔተር ተባብለን ነበረ ቅድም እዛ ጋር ስኬል ዲኖሚኔተራችን ማባዛት ነው። እሱ ምንም የሚከብድ ነገር የለውም። ስለዛ ግራውንድ ዲስታንሳችን ስንት ነው? እሱ 12 ማፕ ዲስታንሳችን 12 ነው። እሱ 12 ሲባዛ እዚህ ጋር ስኬል ዲኖሚኔተራችን ደግሞ 500 ሺህ አለ 500 ሺህ ማድረግ ነው እሱ ማለት ነው። 500 ሺህ 4050 ማለት ነው። ስለዚህ አሁን ማባዛት ነው እሱ 12 ሲባዛ 5 ስንት ነው? እሱ 12 ሲባዛ 5 60 አይደለ? 60 እዚህ ጋር ስንት ዜሮ አለ? 1 2 3 4 5 5 ዜሮ አለ። 5 ዜሮ መጨመር ነው እሱ። እዚህ ጋር ምንም ነገር የለም። 1 2 3 4 5 5 ዜሮ እንጨምራለን። ሲቀጥል ደግሞ ምንድነው የቀረን? ወደ ኪሎ ሜትር ነው እሱ መልሶ ያለ ማለት ነው። ሴንቲሜትር አግኝተናል፣ መልሳችንን አግኝተናል። አሁን ወደ ምንድነው እሱ የምንቀይረው? ወደ ኪሎ ሜትር ነው እሱ የምንቀይረው። ወደ ኪሎ ሜትር ለመቀየር ምንድነው የምናደርገው? ይሄን ያገኘነውን ለስንት እናካፍሏለን? ለ100 ሺህ እናካፍሏለን ማለት ነው። ምክንያቱም 1 ሴንቲሜትር 1 ኪሎ ሜትር 100 ሺህ ሴንቲሜትር ስለሆነ ማለት ነው 100 ሺህ እናደርጋለን። 3 4 5 ማለት ነው። 5 ዜሮ አለ 100 ሺህ ማለት። ስለዚህ እቺን 5 ዜሮ በዚህ እናጠፋለን። ከዛ ይሄኛው ደግሞ 5ቱን ዜሮ 3 4 5 ይሆናል። ስለዚህ ስንት ቀረን? 60 ቀረን ማለት ነው። 60 ኪሎ ሜትር መልሳችን ይሆናል ማለት ነው። ስለዚህ ቢ ላይ ያለችው አነች እሷ መልሳችን። Question number 8 a map has a scale of 1 cm to 10 km. What is the representative fraction of ዚስ ማፕ ይላል። ይሄ ደግሞ በፍራክሽን ነው የተጠየቅነው ወይም ደግሞ በሴንቲሜትር ነው የተጠየቅነው ማለት ነው። 1 ሴንቲሜትር 10 ኪሎ ሜትር ከወከለ ማፕ ላይ በፍራክሽን አስቀምጡት ነው እሱ። ይሄን የሚለው በፍራክሽን ማስቀመጥ በጣም ሲምፕል ነው። እቺ ጥያቄ መታለች 2016 ላይ መሰለኝ የመጣችው መታለች ማለት ነው። እንዴት ነው እሱ የምናስቀምጠው? 1 ሴንቲሜትር አይደለም ሶሪ 1 ኪሎ ሜትር እኩል ይሆናል ስንት ሴንቲሜትር ነው እሱ? በፍራክሽን ማለት በሴንቲሜትር አስቀምጧል። ስንት ሴንቲሜትር ነው እሱ? 100 ሺህ ማለት ነው። 100 ሺህ 3 4 5 0 እዚህ ጋር እንደዚህ ነጥብ እናደርጋለን። 1 ኪሎ ሜትር 100 ሺህ ሴንቲሜትር ከሆነ እንደምናደርገው አሁን 10 ኪሎ ሜትርን እዚህ ጋር ማድረግ ብቻ ነው ማለት ነው። 10 ኪሎ ሜትር ስንት ይሆናልና ጥያቄ ምልክት እናደርጋለን። ክሪስ ክሮስ ማድረግ ብቻ ነው እዚህ ጋር። ከዛ ክሪስ ክሮስ ካደረግን በኋላ 10 ሲባዛ ስንት እናደርጋለን? ለአንድ 100ኛ ሺህ እናደርጋለን። 10 ሲባዛ 100ኛ ሺህ እችን ዜሮ እዚህ ጋር መጨመር ብቻ ነው። ያው ማባዛት ቀላል ነው። ስለዚህ 1 ሚሊዮን ይሆናል ማለት ነው። 1 ሚሊዮን ማለት 60 ማለት ነው። 1 ሚሊዮን እናገኛለን ማለት ነው። ስለዚህ ሬሾአችን ስንት ይሆናል? 1 ሚሊዮን እናገኛለን ማለት ነው። 1 ሚሊዮን 60 ማለት ነው። ስለዚህ መልሳችን ምን ላይ ያለችው አነች እሷ የምትሆነው 1 ሚሊዮን ያለው ስንተኛው ላይ ነው እሱ? ኤ ላይ 1 ሚሊዮን 1 ሬሾ 1000 ቢ ላይ 100 ሺህ ሲ ላይ 1 በቃ መልሳችን የምትሆነው ምንድነች? እሷ ሲ ነች እሷ የምትሆነው ማለት ነው። በጣም ቀላል ነው እሱ ምንም የሚከብድ ነገር የለውም። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ቻፕተር 2 ካልኩሌሽን ፓርት ከዚህ ሌላ ምንም ነገር ስለሌለው ያሉትን ይዤላችሁ መጥቻለሁ። አሁን የቀረን ቻፕተር 4ን እና ይሄኛውን በግራፍ የሚሰሩትን መስራት ነው እሱ ማለት ነው። ሁለቱንም ቶሎ ብዬ ለመስራት እሞክራለሁ። አመሰግናለሁ። ሐሳብና አስተያየት ከስር ኮሜንት ጻፉልኝ። ፒስ አውት